ፍቅናን ትምርት ለማራመድ የሚደረገውን እንቅስቃሴ ስትንጫጩ እናያለን። አንዱ ዮናታን ነው። ከመልካም ቤተሰብ ያልተገኘ ዮናታን ልጆች የወላጆቻቸው ውጤቶች ናቸው። ስብዕና ከሌለው ቤተሰብ የተገኘ አንተ የዘላለም የቤተክርስቲያን ጠላት ነህ። የዘላለም አንተ ትጠፋለህ፣ ቤተክርስቲያን ግን አትጠፋም። እዩ ጩፋ ቤተክርስቲያን ትታወካለች ሲል ህሊናው ታወከ፣ ነፍሱ ተጨነቀ። አንዳንድ ጠንካራ የፕሮቴስታንት እምነት ተከታዮች ገሰጹት። አካሄደ አግባብነት የለውም አሉት። ራስን ከጳውሎስ ጋር አታወዳድር አሉት። ጳውሎስ የሄደበት መንገድ ይሄ አይደለም አሉት። በተቋም ደረጃ ገሰጹት። እሱ ግን ፖለቲካን ተመክቶ ነበር የሚናገረው ሚዘልፈው የነበረው። አንተም የሱን አርያ ተከትለ ቤተክርስቲያንን ለማወክ ብዙ ነገር ጥረሃል። ማንነትን ዘንግተ ጥረሃል። ጳጳሳት እንደወጡ ቲክቶከሮች ብቻ እንደቀሩ ተናግረሃል። ሲሶ የተናገረውን ተመልክተን እንመለስ። ጽድቅ የሚገኘው በተራራም በቁልቁለትም በሜዳም ሳይሆን በእግዚአብሔር ጸጋ በክርስቶስ ኢየሱስ በማመን ነው። በደንብ አርጋችሁ አሜን ባሉ። ከሃይማኖት ቀንበር ብዙዎች ዘንድሮ ሰብረው ይወጣሉ። ጳጳሶቹ ገብቷቸዋል፣ የቀሩት ቲክቶከሮቹ ናቸው። ለነሱም ይገለጥላቸዋል። በደንብ ጩና አሜን ባሉ። የቤተክርስቲያን ትንሣኤን ማየታችን አይቀርም። ፕሮቴስታንትን ማትወክሉ ተሳዳቢዎች እጃችሁን ከቤተክርስቲያን ላይ አንሱ። ፓትርያርኩ ፕሮቴስታንት ቢሆኑ ቤተክርስቲያን ምንም አትሆንም። አቡነ አብርሃም ፕሮቴስታንት ቢሆኑ ቤተክርስቲያን ምንም አትሆንም። መሰረቷም ጉልላቷም ኢየሱስ ክርስቶስ ነው። አለት ላይ የተሰራች ቤተክርስቲያን፣ አለት ላይ የተመሰረተች ቤተክርስቲያን፣ ሰማዕታት በደም ያነጿት፣ ሐዋርያት ዋጋ የከፈሉላት፣ እንደ ሽንኩርት ተከትፈው እንደ ጎመን ተቀርድደው በመጋዝ ተሰንጥቀው በመንኮራኩር ተፋይተው ዋጋ የከፈሉላት ቤተክርስቲያን ናት። የእነ አቡነ ከላይ አይደለችም። ይቺ ቤተክርስቲያን የሰማዕቱ የቅዱስ እስጢፋኖስ ቤተክርስቲያን ናት። ይቺ ቤተክርስቲያን የሰማዕቱ የቅዱስ ጊዮርጊስ ቤተክርስቲያን ናት። የቅዱስ ሚናስ፣ የቅዱስ አርሴማ፣ የቅዱስ ፊቅጦር፣ የቅዱስ ቴዎድሮስ ቤተክርስቲያን ናት። ዋጋ የተከፈለላት ቤተክርስቲያን፣ በጸሎት የተገነባች ቤተክርስቲያን፣ በደም የተመሰረተች ቤተክርስቲያን፣ ግድግዳዋ ደምና ውሃ የሆነ ቤተክርስቲያን፣ መሰረቷ ደም የሆነ ቤተክርስቲያን፣ ማንም ሊያነዋውጻት የማይችል ቤተክርስቲያን፣ ማንም ቢነሳ ዓላማውን ለማራመድ ቢሞክር ቤተክርስቲያን መቼ ምንም አትሆንም። እኛ እንጎዳለን እንጂ ቤተክርስቲያን ምንም አትሆንም። የሀገር ባለውለታ ቤተክርስቲያን፣ ፊደል ያስቆጠረች ቤተክርስቲያን፣ አንተ ዮናታን ልትናገራት አፍን ከፈትክ። ማንነት የሰጠች ቤተክርስቲያን፣ ባህል የሰጠች ቤተክርስቲያን፣ ታሪክ የሰጠች ቤተክርስቲያን፣ ዕውቀት የሰጠች ቤተክርስቲያን ሃሁ ብለህ ነበር የቆጠርከው። እናት ቤተክርስቲያንን የምትረግጥ፣ ከተዋህዶ ወጥተህ ተዋህዶን የምትረግጥ ክፉ ሰው ቤተክርስቲያን ግን ምንም አትሆንም። አባቶቻችን በዚህ ጊዜ ይሄ የማንቂያ ደውል ስለሆነ ልትጠናከሩ ልትጠነቀቁ ይገባል። የውስጥ አርበኞች፣ የውስጥ ባንዳዎች ቤተክርስቲያንን አሳልፈው የሚሰጡ ከውጭ ጋር ሆነው ተባብሮችን ቤተክርስቲያን ለመናድ የሚያደርጉትን እንቅስቃሴን አንድ ሆናችሁ ችን ቤተክርስቲያን ልታሻግሩ ይገባል። መንጋውን ልትጠብቁ ይገባል። ልታሳርፉት ይገባል። ጥቅምትና ግንቦት በመጣ ቁጥር ሁከት፣ ደመራና ጥምቀት በመጣ ቁጥር ሁከት፣ ቤተክርስቲያንን ማሳደድ አይበቃትም ወይ? የጥንቱ አይበቃትም ወይ? የሞተው ሰው አይበቃትም ወይ? የወደመው ንብረት አይበቃትም ወይ? የተሳደደው ክርስቲያን አይበቃም ወይ? ባለስልጣንን የሚመካ ከንቱ፣ በሰው መመካት ከንቱ ነው። በዘር መመካት ከንቱ ነው። በጎጥ መመካት ከንቱ ነው። በስልጣን መመካት ከንቱ ነው። የሚመካ ቢኖር በእግዚአብሔር ይመካ።